እየተጫወትክ የመሰለኝ አምስት እንደዚህ ያለ አንድ እያልክ የምትቀጥል ላይ መሰለኝ 5 ደፋል። እኔ ማን ነኝ ስታይኝ ቱጃር የገደልክ ይመስላል። አንድ ማርያምን አንድ ያሟል እንዴ እኮ ያሟል እንዴ 5 ይላል እንዴ ደፋል። 1 ሚሊዮን ያሸነፈ ይመስለው ስሚ ደፋል ታወቃለሽ። ከከፊትሽ ወደዚህ ያለው በሙሉ ጸጉር ትላጫለሽ አይደል ማለት ትላጫለሽ። ይሄንን ትላጫለሽ፣ ጸጉርሽን ትላጫለሽ፣ ኮፍያውን አውልቀሽ ጋይስ ይሄ ልጅ አማዋል እንዴ ጤነኛ አይደለም እንዴ? ምን አገባኝ? ይሄንን ላጫለሽ እኔ ሳምኝም ነው አንድ ነው የሰጠው። ወይ ቅንድብን ትላጫለህ ወይ ጺምን ላጫለህ አይደለም። እንደምን ይሄን ምን አልሽ? ማርያምን አላልኩም። እረ በስመ አብ መለከው አሞራ በእግዚአብሔር አትዋሽ። ጌታ ምስክሬ ነው ያልኩኝ። የመጀመሪያ ማፋፋሪ ነሽ። 2 ቅንድብሽን ትላጫለሽ። ስማኝ በቃ አንድ እሱ 2 ብለ ያዘው ቅጣት። እሺ ይሄን ቅንድብሽን 2ቷን ትላጫታለሽ በደንብ አድርገሽ። ስማ አንድን ያልኩህ አንድ ቅንድብ ማርያምን ይሄን አንቺ ቆይ ለምን ቅድም ላይ ቅጣት ላይ በጽሁፍ በወረቀት ያስክና እኔ ቀጣውን ቀጣይ አይደለ? እኔ ቀጣውን ነው አይደለ ስትነግረኝ የነበረው ሰው አንድ ቅንድብን ነው የምላጭው። አንቺ የላይ ሁሉ እያለ ነው አንድ ነው ጋይስ ይላችሁ። ማርያም በጣም አሞራው እኔን ያሳጣኛል። ልክ እኔ ቅጣት እንደማልቀጣ ምናምን እያደረገ ያሳጣኛል። አንድ ነው ያልኩህ አንድ አላጫል። ስሚ አንቺ ምን አልሽ? ይሄ የላይኛውና የታችኛውን የእንትና የቀጠሮ ሙማም ሲምህላጭ ነው ያልኩህ። እኔ ታዲያ በቃ ደግሞ ቅንድብሽን ቅንድ ያርግሽ ላጭው ነው። ስማኝ አንድ ነው የምላጭው። አንድ ነው ያልኩህ አንድ ነው ያልከኝ። እሺ አንደኛ ቅንድብሽን፣ ሁለተኛ አንድ አንበሳ ወርድልሃለሁ፣ ሶስተኛ ምንድነው? አንድ ዩኒቨርሳል። እሺ አንድ ዩኒቨርሳል። እሺ ሁለተኛ አንድ ቅንድብሽን ትላጫለሽ። እሺ ሶስተኛ 5 ቃሪያ እንዲህ ፍጥፍጠሽ ማለት ነው። ፊትሽን በደንብ አድርገሽ ማሳጅ ታርጋለሽ። ነው ቃሪያ የለኝ። ጌታ ምስክሬ ነው ቃሪያ የለኝ። የእውነት አሞራው ኦኬ። ግማሽ ሳሙና አፍሽ ላይ በደንብ አድርገሽ ታደቂዋለሽ። ስማኝ ሳሙና እንደቀጣው ሳሙና ቅድም ምን ብዬ ነበር? ቆይ ሳሙና በአፍ ያዝናሽ። አሞራው ስማኝ ማርያምን ፈርቻ አይደለም ያንተም ሰው እንደወጣ አንጨቃጨቅ። አዳምጠኝ። ሳሙና ቅድም ስቀጣ ሙሉ ሪካርዱን አውርጄ ስቶሪ ላይ ነው የማደርገው ጋይስ። ሳሙና ስቀጣው ምንድነው ያልኩትኝ? ሙሉ ሳሙና ግመጥ ስለው እምቢ። እኔም እንዳንተ አለቅጣለሁ ብያለሁ። ስለዛ ግማሽ ሳሙና ሰብሬ አኝኬ ባፌ ይዝላለሁ። ሙሉ እንገም አትይዥም ማርያምን አትይዥም እና ልዋጣው መቼ ነው ግማሽ ይሄ ሳሙና አላ ግማሽ መቼ ነው ሞኝ ሆንከው? መቼ ነው ሞኝ ሆንከው? ሳሙና ያልሽኝ እኮ አንቺ ቤት አንቺ አትፍሪ በማርያም ጋይስ አንድ ደቂቃ ስጠኝ። ጌም እየላችሁ ጋይስ። ሳሙና ሙሉን ሳሙና ስበርና አፍ ውስጥ አድርገህ ተቀመጥ አልኩት። ተቀመጥ አኝከክ ተቀመጥ ስለው ማርያም ጋይስ ይኸውላችሁ ቆረሰና ማለት አርጎ ተቀመጥ። ምን ብዬ ነበር? በስነ ስርዓት ተቀጣልኝ። አለቅጣለሁ ብያለሁ። ስለማለት ማሪና ቋላ ተቀጣልኝ አልኩ። ሳሙና ቆርጬ እንዳንተ ይዛለሁ። ሙሉ ጌም ጨርሻለሁ። ሳሙና አላልኩሽም ቤታ ማርያምን አላልኩም። ሳሙና አላልኩም። ቀይሯለሁ። እናቴ ቱት ቀይሯል። አልጫወት ማርያምን አታፋፍሪ። ማርያምን በጭራሽ እንደ ዛሬ አሞኛ አያውቅም እንዴ? ሳሙና ብላ ሳሙና ነው በጭራሽ አንደበት ይወጣ ካፍ ይወጣ። ተጨቃጨቀኝ አንተ ሰውዬ። በጣም ነው የምታፋፍሩ። እናቴ እንደንቺ አፋፋሪ የለም። አሞራው አፍ የለህም። ላይክ አፍ የለም። ምን ብዬ ነበር? ምን ማርያም ሳሙና ነው። እመቤቴን ሳሙና ነው። እመቤቴን ሳሙና ነው። እመቤቴን ብዬ እናሳያለሁ። አሳይ አቆ እንዳንተ ነው ማደርጋት። ውይ ስማ፣ ቆይ አንዴ ተረጋጋ። ቆይ ለመግመጥ አንዴ ተረጋጋ። ቆይ አንዴ ጠንካራ ስለሆነ ነው። እሺ ታኝኳልሽ። አኝኩ የለ እንዴ ማርያም እስከበታችን አበላኝ። አንተ እኮ እንደዚህ ነው ያልከኝ። ማርያምን አኝኳል። ወይኔ ቤታ ግን በፈጣሪ ስም ኧረ ተይ። ኧረ እስኪ ዝም በል ቁረጥና ለል ይኸውልህ አንተ እንኳን እንደዚህ አልገመጥክም። ይኸው ማርያምን እንዴ አባታሳብ እስኪ እንዴ ቢዘማሽ ይመስለኝ። ይሄም ያህል ጋይ ሳሙና በልቷል እንዴ? ሳሙናው እንዳላሳይሽ ማርያም እዚህ ያለው ሳሙና ይብላ። አሳይ አምጣ ወዲያ የኔ ወፍረቱ ሳሙናው ነው። አረ ወፍረቱ ተናገረ ወፍረቱ ጋይስ እሱን አረጋረግ የኔኑት ጋይስ ይሄ ሳሙና ይሁት አንድ ይሄን ገመጥኩ አይደል? ይኸውላችሁ ይሁት ሳሙናው ነው ይሁት ማርያም ነው ይኸው አንድ ይሄን ገመጥኩ ሁለቴን ገመጥኩ። አፍሽ ላይ እንደዚህ አድርገሽ አስገቢው እያየንሽ እመቤቴን አላጭበረብርም። በስነ ስርዓት አፍ ውስጥ ይዝላል። አስገቢው
በአኝቷ አንጋኩም ጋንካ በፈጣሪስ ወይኔ ማርያምን አንበሳይ ዛሬ ትመልሻታለሽ። አስመልስሻለሁ እናቴ አስመልስሻለሁ። አንበሳይ ትመልሻታለሽ ዛሬ እናገራለሁ እንደፈለጉት